የመጀመሪያው ስቴፕ የሚሆነው አንደኛው ስቴፕ እዚህ ፎሎ ፎር ፎሎወርስ ሬጅስትሬሽን ፎርም ፎር ኦል መንበርስ ይላል። እዚህ ጋር መጀመሪያ ሁላችሁም የኤፍኤፍኤፍ አባላቶች የምትመዘጉበት ፎርም ማለት ነው። እዚህ ጋር አንዳንድ የተወሰነ ወሳኝ የሆነ ኢንፎርሜሽን የምታስገቡታለ። እዚህ ጋር ያልተመዘገበ ሰው ዩቲዩብ ሊንክ ሊልክ አይችልም፣ የቲክቶክ ሊንክም ሊልክ አይችልም። ይህ ማለት ደግሞ ሳብስክራይበር እና ፎሎወር አያገኝም፣ ምንም አይነት አገልግሎት አያገኝም ማለት ነው። ሶ አገልግሎት ለማግኘት መጀመሪያ መመዝገብ አለባችሁ። ይህንን ጉግል ፎርም በግሩፑ ሼር ማድረግላችሁ ይሆናል። ይህንን እንደሚታዩት ወደ ቴሌግራም ቻናል ግሩፕ ላይ ሳይሆን ቴሌግራም ቻናል ላይ ጭንላችኋለሁ። እሱ ውስጥ ገብታችሁ ራሳችሁ የምትመዘገቡት። ይህንን ፎርም አሞላሉ ላልገባችሁ እንዴት እንደምትሞሉት ታሳያችኋለሁ። በጥሞና ተከታተሉ። መጀመሪያ ይህንን ሊንክ https forms.gl ምናምን የሚል አለ። እሱን ትጫነታላችሁ። እንደዚህ ከተጫናችሁት በኋላ ኢሜይል ላስመርጣችሁ ይችላል። ያው ኢሜይል ማስገባችሁ አንዱን ኢሜይል ካላችሁ ኢሜይል አድርጋችሁ መግባት ይችላላችሁ፣ ኢሜይል ከጠየቃችሁ ማለት ነው። ከዛ ቀጥታ ወደዚህ ወስዳችኋል። የኔ ቅድም ኢሜይል ስለነበረኝ ነው። ከዛ እንደዚህ ብሎ ይመጣላችኋል። ይሄን ፔጅ ይታያችኋል። ኤፍኤፍኤፍ ሬጅስትሬሽን ፎርም ፎር ኦል መንበርስ ይላል። ከዛ እዚህ ጋር ምን ይላል መሰላችሁ? to ensure your application is processed quickly and accurately, please follow this step by step guide to completing the FFF registration form ይላል። accuracy is key especially for your contact details and social media handles ይላል። ይሄ ምን ማለት ነው? እዚህ ጋር የምታስገቡት ኢንፎርሜሽን ጥርት ያለ መሆን አለበት ነው። አሁን የተንዛዛ ወይ አንዱ የሞላ አንዱ የጎደለ መሆን የለበትም ማለት ነው። እዚህ ጋር ደግሞ ከታች ምን ይላችኋል መሰላችሁ? እዚህ ጋር ካለ ኢንዲኬትስ ሪኳየርድ ኮሽን ይላል። እነዚህ ሁሉ ምንድን ናቸው? ሪኳየርድ ኮሽን ናቸው። ሪኳየርድ ኮሽን ምን ማለት ነው? ዌብሳይት የምትሰሩ ሰው ታላችሁ። ሪኳየርድ ኮሽን ማለት አንድን ጥያቄ መልሳችሁ ሌላውን ጥያቄ ሳትመልሱ ብታልፉ አያሳልፋችሁ ማለት ነው። አሁን ለምሳሌ ኢንተር ዩር ፉል ኔም የሚል አለ አይደለ? ኢንተር ዩር ፉል ኔም ማለት ፉል ኔም ከተባለ ፈረስት ኔም አለላችሁ የእናንተ ስም፣ ከዛ ሚድል ኔም የማን የአባት ስም፣ ከዛ ላስት ኔም የአያት ስም ማለት ነው። እዚህ ጋር የእናንተ ስም ብቻ የሚያስገባ ሰው ወይም ደግሞ የእናንተና የአባቱ ስም የሚያስገባ አንቀበልም። ሶስቱም መኖር አለበት። የእሱ ስም፣ የአባቱ ስም እና የእናት ስም። ሴት ከሆንሽ ደግሞ ያው የአንቺ ስም፣ የአባትሽ ስም፣ የአያት ስም ማለት ነው። እዚህ መግባት አለበት። ለምሳሌ ፉል ኔም ከተባላችሁ እዚህ ጋር ዩር አንሰር የሚል አለ። እዚህ ጋር ክሊክ ታደርጉና ክሊክ ስታደርጉ እዚህ ያስጽፋቸዋል። እንደዚህ ኪቦርድ ይመጣል። ከዛች ጋር ሚካኤለ፣ ለምሳሌ የኔ ስም ሚካኤለ አብርሃ መስፍን ብዬ አስገባለሁ። ኤንፒ እዚህ ጋር ሚካኤለ ብቻ ብዬ ባስገባ አልቀበልም። ብትመዘገቡም አልቀበላችሁም። ሚካኤለ አብርሃም ብትሉ አልቀበላችሁም። ሶስቱም መኖር አለበት። ሚካኤለ አብርሃም መስፍን። እሺ። አዎ። ከዛ ሁለተኛው ስቴፕ ምን ይላል? ወደ ሁለተኛው ስትሄዱ ኢንተር ዩር ፎን ናምበር ይላል። እዚህ ጋር አደራችሁን ይሄ ፎን ናምበር አክቲቭ ቢሆን ምክንያቱም አንዳንድ ኢንፎርሜሽን ካስፈለገ ቴክስት እንድናደርግላችሁ ወይም ደግሞ ደውለን እንድንጠይቃችሁ እዚህ ጋር ኮንታክት እንድንዳረግ ትክክለኛው ስልክ ቁጥራችን አስገቡ። አክቲቭ የሆነ አሁን ያለው ማለት ነው። ለምሳሌ የኔው 09972910 ብዬ አስገባው ለምሳሌ ማለት ነው። የእናንተ ደግሞ እንደዚህ አድርጋችሁ ታስገባላችሁ። ከዛ ቀጥሎ ምን ይላል? እዚህ ጋር ኢንተር ቴሌግራም ዩዘር ኔም ይላል። ቴሌግራም ዩዘር ኔም በባለፈው እንዴት እንደምታገኙት አሳይቻችሁ ነበር። ቴሌግራም ዩዘር ኔም ለማግኘት ዩኒክ ዩዘር ኔም ማለት ዩኒክ ነው። የቴሌግራም ዩኒክ ኔማችሁ ማለት ነው። ሰዎች በቀላሉ ስልክ ቁጥራችሁ እንኳን ባይኖራቸው በቀላሉ ሰርች አድርገው እንዲያገኛችሁ ማለት ነው። ከዛ ቀጥሎ የቴሌግራም ዩዘር ኔም ነው የሚላችሁ አይደለ? የቴሌግራም ዩዘር ኔም ደግሞ የት እንደምታገኙት ላሳያችሁ። እችን ንኳትና ቀጥታ ያወጣችኋል። እቺ ዳውንዋርድ አሮ አለች አይደል? እሷን ስትነኳት ወደ ቴሌግራም ይመልስላችኋል። ከዛ እዚች ጋር ፕሮፋይል ውስጥ ገቡና ሴቲንግ እቺ ሶስት አሮዎች ውስጥ ትገባላችሁ። ከዛ በኋላ ቀጥታ ወደዚህ ሴቲንግስ የሚል አለ አይደል? ከታች እዚህ ጋር ሴቲንግስ የሚል ውስጥ ትገባላችሁ። ከዛ በኋላ እዚህ ጋር ዩዘር ኔም የሚል አለ። ይሄ ነው ዩዘር ኔማችሁ እናንተ። ከሌላችሁ ደግሞ ክሬት አድርጉ። ከዛ እሱን ነው ቀጥታ የምታስገቡት። እዚች ጋር
ቴሌግራም ዩዘር ኔም ለምሳሌ የኔ አት ሚካኤለ 27 ሞላሁት ማለት ነው። ከዛ ቀጥሎ ምን አለ ዩቲዩብ ዩዘር ኔም ይላል። ዩቲዩብ ኔም አላልኩም፣ ዩቲዩብ ዩዘር ኔም ነው የተባለው። ሰው ዩቲዩብ ዩዘር ኔም ለማግኘት በመሃል ውጡና ከዛ ወደ ዩቲዩብ ግቡ። ወደ ዩቲዩባችሁ አፕሊኬሽን ግቡ። ከዛ ፕሮፋይል ተጫኑት። ፕሮፋይል ከጫናችሁ በኋላ እዚህ ጋር ምን አለ? እዚህ ጋር አት ይችላለሁ ቲፕ ሳይሆን ይሄ ኔም ኦፍ ቻነል ይባላል። አት ብላ የምትጀምረው ደግሞ ዩዘር ኔም ትባላለች፣ ሃንድል ትባላለች። ሰው እሷን ነው የምታስገቡት። አት ይችላለሁ ቲፕ የምትለውን ተመልሳችሁ መጣችሁ ወደዚህ፣ አይጠፋም ይሄ። ከዛ አት እችላለሁ ቲፕ ነበረ የምሳሌ እኔ ሞላሁት ማለት ነው። ከዛ ቀጥሎ ቲክቶክ ዩዘር ኔም ይላል። ይሄም እንደዛው ማለት ነው። ወደ ቲክቶክ አፕሊኬሽን ትገባላችሁ። ከዛ ፕሮፋይል ትገባላችሁ። ከዛ እዚህ ጋር እንደምታዩት አት ኤአይ ቪዥን ኢቲ የምትላለች እሷ ነው ኔም ኦፍ ዘ ቻናል ሳይሆን ኔም የፍሬንድስ የሚለው ሳይሆን እቺ አት ኤአይ ቪዥን ኢቲ የምትለው የምትሞላት። ሶ አሁን ተመልሳችሁ ወደዚህ አይጠፋም፣ ችግር የለውም። እንደዚህ እያለ ከረበሻችሁ እንዳትደነግጡ። ምክንያቱም ኦልሬዲ አውቶማቲክ ነው ሴቭ የሚያደርገው እና እንደገና ሊንኩ ተጭናችሁ ስትገቡ ያስገባችሁት ኢንፎርሜሽን በራሱ ሴቭ አድርጎት ይቆያል። እና ብቻ እዚች ጋር ኤአይ አት አትርሱ። ኤአይ ቪዥን ኢቲ ብላችሁ ጽፋላችሁ። ይኸው ዩዘርኔም ያለበት ቦታ ሁሉ ቴሌግራም ዩዘርኔም አት አለች። ዩዘርኔም ዩቲዩብ ዩዘርኔም አት፣ ቲክቶክ ዩዘርኔም አት አለ በቃ በሁሉ ማለት ነው። ከዛ አክቲቭ ኢሜይል አድሬስ እዚህ ጋር አክቲቭ ኢሜይል አድሬስ ማለት ነው። አሁን የምጠቀሙበት ያለ ኢሜይል አድሬስ ማለት ነው። ይሄ አክቲቭ መሆን አለበት፣ ከእናንተ ስልክ ጋር ያለው መሆን አለበት። ምክንያቱም ኮንታክት ማድረግ ብንፈልግ በዛ ነው የምንገናኘው ማለት ነው። እንደዛ አድርጌ ሞላሁት። ብሬኪንግ ኒውስ ነው ይሄ። ሰዎች ኢንቫይት ስታደርጉ ለምሳሌ አበበ ከበደ ኢንቫይት ሲያደርገው ያ ሰው ከበደ ለምሳሌ እዚህ ጋር ማን ነው ሪፈር ያደረገ? ሆ ሪፈር ዩ ማለት ወደዚህ ፎርም ወደ ግሩፓችን ማን ያመጣህ? ለምሳሌ እኔ ለከበደ ካመጣሁት ከበደ እዚህ ጋር ፎርም ሲሞላ የኔን የቴሌግራም ዩዘር ኔም ይጽፋል ማለት ነው። አይሴድ ቴሌግራም ዩዘር ኔም ይጽፋል። አሁን እዚህ ጋር ማስተዋል ያለባችሁ የቴሌግራም ዩዘር ኔም ነው ያልኩት። እሺ አሁን ለምሳሌ እዚህ ጋር ፎርም ስትሞሉ የቴሌግራም ዩዘር ኔም የልጁ ኢንቫይት ያደረጋችሁ ልጅ ዩዘር ኔም ታስገቡታላችሁ። ማንም ኢንቫይት ካላደረገላችሁ ግን ዝም ብላችሁ በቃም ይሄን ማለፍ ትችላላችሁ። ያው አግሪ ብላችሁ እዚህ ጋር አግሪ ብላችሁ መቀጠል ትችላላችሁ ማለት ነው። እሺ ከዛ አግሪመንት እዚህ ጋር ደግሞ አግሪመንት ነው የኛን ህግና ደንብ ተከትላችሁ ከኛ ጋር አብራችሁ ማደግ እንደምትፈልጉ መስማማት ነው። እዚህ ጋር አይ አግሪ ብላችሁ መጻፍ ነው። ከዛ እዚች ጋር ደግሞ አይ አግሪ ብላችሁ ጽፉ አይ ካፒታል ኤ ካፒታል አድርጋችሁ መሆን አለበት። ከዛ ይሄን ፎርም ሳብሚት ከማለቻችሁ በፊት ትክክል ናችሁ አይደለም ቼክ አድርጉት በደንብ አድርጋችሁ። የተሳሳተ ኢንፎርሜሽን ለምሳሌ ስልክ ቁጥር ወይም ስፔሊንግ ስም ስፔሊንግ እዚህ ጋር የሆነ የተሳሳተ እንዳይኖር ቼክ አድርጋችሁ እች ሳብሚት ማለት ነው እችን ሳብሚት መጫን ነው። ከጨረሳችሁ በኋላችን ሳብሚት ማለት ነው። እሺ ከዛ እንደዚህ ሳብሚት ስትሉት ያው ራሱ እንደዚህ ይላችኋል። ዩር ሬስፖንስ ሃዝ ቢን ሪከርድድ ይላችኋል። እዚህ ጋር ካነባችሁት ቴንኪው